እንዴት ከረማችሁ ተመልካቾቻችን? እንደጀምሯል። ዛሬ ደግሞ እንደ ታክሲ ረዳትና እንደ ታክሲ ሹፌር በሁለቱም ህይወት ውስጥ ያለፉ እንግዶች አሉን። እንግዶቻችን ራሳቸውን ያስተዋውቃሉ። ካንተ ልጀምር። ዘርዬ ይባላለሁ ወይ በታክሲ ተራ ስሜ ጃጃ ይባላለሁ። ጃጃ። እሺ። ያው እኔ ደግሞ ተመስገን ይባላለሁ። ቅጽል ስሜ ወይ ጭቁኑ ወይ ጨቋኝ ነው። ከ14 ሚዛቸው ታክሲዎች ላይ ያው ይጻፋል። ጨዋ ነው ቀሚሷ ጨቋኝ ከ14 ምናምን ይጻፋል። ያው ይሄ ነው እንግዲህ ያለው ነገር። ምን ያህል ጊዜ በታክሲ ሰራክ ጃጃ? ሎንግ ታይም ነው በጣም አንድ 10 አመት ምናምን ያልፋል። በሹፌርነትም በረዳትነት ገባ ወጣ ነው። አዎ። ጭቁንስ? እኔ ደግሞ ያው በረዳትነት 1-2 አመት ምናምን ሰርቻለሁ። በሹፌርና ከሌላው ከድርጅት ምናምን ጋር ተቀላቅሎ 1-7 አመት ምናምን አገልግለናል። የቱ ነው በጣም ከባድ? ረዳት ነው ሹፌር? ረዳት። በዚህ ሰዓት ግን ሹፌርና ነው ከባድ። አፍሮገብ ረዳትነትም ትንሽ ከወዲ ክረምት ስለሆነ ነው። አው ዶሮና ረዳት በክረምት ይሞታል። ታውቃለህ? ይከብዳቸዋል። ለምን? ይቀጠቀጣል። ዝናብ ወራሽ ሲባል ሲወርድ ሲጭን የግድ ደግሞ እሱ ዝናብ ሲዘንብ እስኪጭን ጃንጥላ የመጣች ሴት መጠበቅ አለበት። ጃንጥላዋን ተቀብሎ እሷን ካስገባ በኋላ ተበድሯት በጃንጥላ የሚጭነው። ዝም ብሎ ወንድ የሚመጣ ከሆነ ዝናቡ እሱ ይገባል፣ ግን ዝናቡ እሱ ላይ ያርፋል እና ክረምት ላይ ይከብዳቸዋል ትንሽ ረዳቶች። ያው ግን እንደዛ የሚባል ነገር ሳይሆን አሁን ያው ከከተማ ልጅ ጋር ሰሪ አንዳንድ ጅቦች አሉ የክፍለ ሀገር ልጅ ይዘው ለሱ 200 ብር ሰጥተው ምናምን እነሱ የበለጠውን ይዘው መሄድ ምናምን የሚፈልጉ። ጅብ እንዴት ማለት ነው? ጅብ አልገባም። ለምን ማለት እንድስልሽ ከክፍለ ሀገር የመጡ ልጆችን አንዳንድ ከኛ ሰው የሆኑ በቃ እኔ ብቻ ልጠቀም ምናምን አለ አይደል? አሁን 1000 ብር ቢተርፍ 200 ብሩን ለሱ ሰጥቼ 800 ብሩን ይዤ እገባለሁ። እኛ የከተማ ልጆች ግን እንደዚህ አይነት ነገር የለም። በቃ ከጓደኛዬ ጋር ሰራን፣ አብረን እንበላለን፣ አብረን እንጠጣለን፣ የተረፈን ማታ እኩል ተካፍለን እንገባለን። አይደል ጃጂ? ይሄ ነው ቅድም ያልኩት ነገር። ያው ደግሞ ኮሮናን ደግሞ መምጣቱ ጋር ተያይዞ ብዙ ጊዜ የኛን እንጀራ ገለል አድርገውታል። እንዴት ማለት ነው? ያው በቃ ረዳት አያስፈልግም በሚሉ አለ አይደል? የኮሮና ጊዜ ከባድ ነበር ለታክሲ። ከባድ ነበር። አዎ ስልሽ አንድ ታክሲ 6 ሰው ነው የሚጭነው። 12 ሰው ነው በወንበር የሚጭነው፣ 6 ሰው ነበር የሚጭነው። አንድ ሰው ለሱ ሂሳብ ከፍሎ ነው የሚሄደው። ያ ሹፌሩ ላይም አይፈረድም በዛ ሰዓት አይደል ጃጂ? ለ6 ሰው ምን ረዳት ያስፈልገዋል? ተቀብሎ መውረድ ነው። አሁን ባለው ሰዓት ግን ታክሲ ሹፌርም ረዳትም እኩል ነው። እኔ አሁን ሹፌርና ልክ ስራ ስፈታ ረዳት ላይ እንጣለጣላለሁ። ያው ነው ዋንነትን ይዘ ጸድተ ምናምን ተብሎ ለተሳፋሪ የሚያስፈልገውን ይሄ የማይደብር ነገር አለ አይደል? እሱን ጠብቆ ተሰራ። ከከተማ ልጅ ጋር ረዳትነትም ስትሰሪ እኩል ስለሆነ ኖርማል ነው። ጃጃዬ እንደ ረዳት ሆነ ስትሰራ ይሄ በጣም የሚከብድ ከዝናቡ ውጪ ከሰው ባህሪም ሊሆን ይችላል በጣም የሚያናድድ ነገር ምንድነው? ሰዎች ያናዱኛል። ሰዎች ማለት ለራሳቸው ሰዎች ናቸው። ማንን ነው ምንጭ ነው ሰዎችና እውነት ነው። የተለያየ አይነት አይዲያ ይዘው ነው የሚመጡት። ሲመጡ መጀመሪያም አሁን ፖለቲካልም ኬዝ ባዩ የኑሮ ውድነትንም ከዛ አይደል ትዳራቸው ውስጥም ያናድዳቸውን ነገር ማንጸባረቅ የሚፈልጉት ያላቸው ሚዲያው ታክሲው ነው። ያን ሁሉ ነገር መቻል አለብሽ። ሆት ደግሞ የሚያደርጉኝ ነገሮች አሉ በጣም እዛ ጋር አሁን የ7 ብር መንገድ እየሄደ 3 ብር አሁን ላይ ኖር ይችላል ምናምን። አሁን ፐርፐዝሊ መቅጣት ፈልገው የሚቀጡ ረዳቶች አሉ። መልስ ታፈኛለሽ። ገባሽ አይደል? ምን አይነት ሰው ላይ ነው መርጣችሁ ነው ሰው ታፈኑት? ምን አይነት ሰው ነው መልስ ቢቀር? ወጣት ይታፈንበታል ማለት ያው እዛ ጋር ቆንጆ ቸከስ ጋር ምናምን ከተቀመጠ ሸይም ስለሚይዘው መልስ አይደለም። ገባህ? አንተም ዙር ብለህ ላሰጠው ትችላለህ። የ5 ብር መንገድ ራሱ ተጠቃስተው ራሱ ፍንጥር ብሎ ዳለው ያለ ነው አንዳንድ ማለት የምሬን ነው የምለው። እዛ ጋር እኔ ይኸውልሽ የሆነ ስነ ልቦና በልቻቸዋለሁ እንዳለ ማለት ነው። አሁን ማዘሮች ምናምን ሲገቡ ተጠጉ ሳትያቸው አልጠጋም ነው የሚሉሽ ቃል ሳያወጡ እዛው ነው የሚቀመጡት። አከንስቡት የሚጮህ ነው የሚመስለው። የምሬን ነው ማለት በቃ 3 ካላጠጋገው ደግሞ አይመጣም። ከረሜላ አይሆንም ስራው። ገባሽ አይደል? ወጣት ደግሞ ያው ወጣት ነው ይረዳል። ብራዘር አይነት አለ። አሮጊቶቹም ሆነው ያራዳ ልጆች አሉ። ልጅ ና በቃ ምናምን ይላሉ። እና የሚያናድሽ ደግሞ ስራው በጣም አሰልቺ ነው። በቃ በኑሮም ያናድዳቸውን ነገር መንግስትም ይበላናል እናንተም ትበሉናላችሁ
እንግዲህ የተሻለ ቀን እስከመጣ እንግዲህ ምን እናደርጋለን ምን ይላሉ። እሺ ያው ትችያለሽ አንቺም ፈን አድርገሽ ቤት አልፈልሽ። ያው እኔም እሱ አናዱኝ ከሆነ እነሱ ላይ ይወጣሉ። እሱ ማለት ሹፌሩ ማለት ነው። አናዱኝ ከነበር መጀመሪያ ላይ እነሱ ላይ ነው። ሌላ ማን አለኝ? ነገ እንዳትመጣ ይበለኝ እንዴ ምን ሆነሽ? ሹፌሩ ካናደደ ተሳፋሪዎቹ ላይ ነው የምታስበው። እሱ ምን ማለት ነው? ምን ብዬ እለዋለሁ እንዴ ትሬሌ ያሸዋ እንደምንዝ እና ተሳፋሪዎችም ላይ አትፈርጂ። እቤት ያው ባልየውም ኃይለኛ ሊሆን ይችላል። ደብድቧት ምንም ከመጣ አንቺ ጋር ነው ያው ባሏ ታረጋኛለች ማለት ነው። ረዳት ሳሉን እሺ ወይ ያለሽ ወይ ያው ጸብም አለ። ጨቋኝ ወይስ ጭቆኑ ልበል? እንደፈለግሽ ጭቆኑ። ሰፈር ሲሄድ ብዙ ሰው በጭቆኑ ነው የሚጠራ። ለዛ ነው ጭቆኑ። ተከነሻ ጭቆኑ ለአንተ የምጠይቀው ጥያቄ እንደ ሹፌርስ ደግሞ ተሳፋሪ ከተሳፋሪ በጣም የሚያናድደ ምን አይነት ተሳፋሪ? ቅድም ዘርዬ እንዳለሽ ብዙ የሚያናድዱም ተሳፋሪዎች አሉ። በጣም ደግሞ ብዙ ደስ የሚሉ ተሳፋሪዎች አሉ። ሁሉም ሰው መጥፎ ነው ምናምን አይባልም። አሁን ለምሳሌ አሁን ሰሞኑን ባጃጅ ስለወጣ ማለት ነው እኛ ከጀሞ ቃሊቲ ነበር የምንሰራው። ጥርሳችንን የነቀልንበት ከጀሞ ቃሊቲ ነው። ከሳሪስ ቃሊቲ የሚጭኑት ታክሲዎች በ5 ብር ነው በፊት ታሪፉ ሳይጨመር 12 ሰው ይዘው ነው የሚሄዱት። እኛ ግን ከጀሞ የምንመጣው በ10 ብር ነው 19 ሰው ጭነን ነው የምንመጣው። ትራፊኮቹ ራሱ ለይተውናል እዚህ ማለት ነው። እና አሁን ባጃጅ ስለወጣ ከጀሞ ማብራት ነው የምንሰራው። የሚገርምሽ እዚህ ጋር ወርደሻት ድጋሚ እዛ ጋር ወራጅ አለ ትላለች። አሁን ከዚች እዛች በእግር ብትሄድም አሁን ምን እኔ ይሄ ከዚህ ቤት እዛ ቤት ሁላ ላይሆን ይችላል የምር የምነግርሽ ማለት እና ወራጅ ከዚች እዚች በእግርሽ ብትሄጂስ በቃ ምንም ችግር የለውም እኮ። ግን በቃ አሁን ኩላሊት ሰው በሽተኛ ነው ምን በሽተኛ ነው ሲለመና የተሻለ በፋይፌል ከዚች እዚች አሁን ወርደው በሄዱ ኖሮ ብዙ ነገር ማርያምን ያተርፋሉ ነው የምነግርሽ ማለት ነው። ግን ያው እንዴ ጤንነት አለ፣ ሁለተኛ ከጭቅጭቅም፣ ሶስተኛ ደግሞ ከዚች እዚች አተርፋለሁ ብለሽ ብዙ ታክሲ ውስጥ አሁን ብር ከ50 ከፍለው የራሳቸውን ነው የሚከፍሉት ኪስ ሌቦች አሉ። ቆፍጠን ምናምን ብለሽ ከቦታሽ ትወርጂ ከነዚህ ነገሮችም ተርፋለሽ። ይሄን አስወርዳለሁ መተሻሸት ገና እዛ ጋር ምናምን ራስሽ ተበልተሽ ሌላ ጭቅጭቅ ውስጥ ነው እና ብዙ የሚያናድር ተሳፋሪ እንዳለ ብዙ የሚያስደስት ተሳፋሪ ስላለ እኔ በዛ ብዙ ቅር የለኝም። እና ዘርዬ ቅድም እንዳልሽ በቃ ወጣቶች አብሶ በቃ እኛም በፍቅር ስለምናዋራቸው ምናምን ያለ ትርፍ አይሆንም ብንቀጣ ይሻለናል። አሁን ኪሴ ውስጥ ያለውን ራሱ ክስ ወረቀት ባሳይሽ ይገርምሻል። ትናንት አውጥቼው ድጋሚ ነው በአንድ ቀን ልዩነት ማለት ነው የተከሰስከስ ነው ማለት ነው። የመጀመሪያ ቀን በትርፍ ነው። ቀጣዩ ቀን ደግሞ አሁን ቅድም እንዳልኩሽ መብራት ምናምን አይደል ምንጭ ነው 3 መኪና ተደርድሮ ስለሚጭን ቀድመሽ ለመምላት የግድ ከኋላ ነው መሆን ያለብሽ። ቅጣቱን ቢመጣ ትሽያለሽ ማለት ነው። ያው ተከፍሎ ይወጣል በቃ። እና የጠየቅሽኝ ጥያቄ ቅድም ብዙ ምርጥ ተሳፋሪዎችም ስላሉ አሁን ደግሞ ትንሽ ዞርም ስላለባቸው ጭቅጭቅም ምናምን የለም መሰለኝ። ዞር ያለው ምንድን ነው እኔ እንጃ። ህብረተሰቡ በቃ ኑሮ ምር ምናምን ስላለው መሰለኝ። አሁን የሳንቲምም ትራንስፖርት የለማ። ይሄ ብር ከ50 ምናምን የለም 5 ብር ነው መጨረሻው። በፊት የሚያጣለው ምናምን አሁን እኔ የምነግርሽ ባለፈው እንኳን ተራጋ ቆሜ 5 ብር መልስልኝ አትመልስልኝ በሚል ረዳትና ሹፌሩ ደስ ከሚል ወጣት ልጅ ጋር ምናምን በቃ ሊያዙ ሊጣሉ ምናምን። እኔ ደግሞ ቁጭ ብዬ ነበር ጋቢኔ ውስጥ ወርጃ አንተ ለ5 ብር አየሽ ለ5 ብር የሚመጣውን ጦስ ወይ እነሱ ቢመልሱለት ወይ እሱ ትቷቸው ቢሄድ ምንም ችግር የለውም። ከዛ ጸብ ይመጣል፣ ጥርስ መውለቅ ይመጣል፣ መከሳሰስ ይመጣል፣ ብዙ ነገር ነው ይዞ የሚመጣው ማለት ነው። እና መተላለፍ ግን ቀላሉ ነገር ነው ማለት ነው። እኛ ወጣት ስለሆነ ከተማም ልጅ ስለሆነ በዚህ ቻታለናቸው ስለምንሄድ እኔ እንደውም አንዳንዴ እሷ የከተማ ልጅ ነሽ ምናምን አንዳንዴ እኔም እሷ ሳትኖር ምናምን የክፍለ ሀገር ልጆች ይዤ ምናምን ልሰራ ይችላል። ብዙ ጊዜ እንደውም የሚያናደኝ እኔ ሴት ተሳፋሪን የሚሳደብ ረዳት በጣም ነው የሚያናደኝ። እመቤቴን ነው የምነግርሽ። ይሄ ሱሪውን ዝቅ አድርጎ ምናምን ለተሳፋሪ ሳያስበው ነው እሱ ወዶ አይደለም እንደዚህ እና የሚሳደብ አንቺ ስራሽ ነው። ለምን አንድ አስተናጋጃውን ሻምጥሽላት የሆነ ነገር ከሆነ ሰድቢያታለሽ ምናምን ግን ምንም አትልም ትሄዳለች እሷ። እኛም ስራችን እስከሆነ ወይም የተነጋገርነው ተሳፋሪ ወርዶ ይሄዳል መርሳት ነው። ስለዚህ ምርጥ ተሳፋሪዎች ስላሉ እኔ በእነሱ ደስተኛ ነኝ። አዎ ተሳፋሪዎች ምርጥዬ ናቸው። እናንተ ምርጥዬ ናቸው። እናመሰግናለን።
ያው በለው ምንም የምንለው እነሱ እኛ ጋር ስለተገለገሉ አይደል? እነሱ ደግሞ ባይኖሩ አሁን እኔም ግልጽ የምነግርሽ ደግሞ የትኛውም ተሳፋሪ ወይ ከእናንታችሁ ውስጥም ታክሲ ተጠቅማችሁ ሊሆን ይችላል። እንጠቀማለን፣ ሁላችንም ታክሲ ተጠቅመን። ግን አንድ ቀን ብር የሌለው ተሳፋሪ መኪና ታክሲ ውስጥ ገብቶ እኔም ብቻ አይደለም የትኛውም አዲስ አበባ ላይ ታክሲ ውስጥ አባ ገብተሽ ብር የለኝም ብትይው የትኛውም ረዳትም ሆነ ሹፌር አስጨንቆ አይቀበልም። አንድ ቀን እንደውም ማሰልጠኛ ጭነን አንድ ተሳፋሪ ብሩን ለካቤ ተረስቶት ነው የመጣው እና በጣም ጨንቆታል ማለት ነው። ስወርድ እሰጥሃለሁ ይለዋል። የለኝም ላለ ማለት ነው። ቀስ ብሎ ለሊነግረን የፈለገው ከዛ መጣና አባ በቃ ረስቼ ብሩን መጥቼ ነው ምናምን አለኝ። በቃ አረ ችግር የለውም 7 ብር ነው ምንም ችግር የለውም በቃ ስልክን ካልሰጠኝ ብሎ ተጋተተኝ። አረ ችግር የለውም ለምን ስልኬን ሰጠኋት 4 ሰዓትም አልሞላም 100 ብር ካርድ ነው ቲን 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 ነው ሰርፕራይዝ ነው ያሰበው። እና እንደዚህ ምርጥዬም ስላሉ እኛ በስራው እንዝናናለን። እኔ አሁን ብዙ ድርጅትም ስራ ሰርቻለሁ ብዬሻለሁ። አማረ እንጨትና ምናምን ድርጅት አንድ አመት ሰርቻለሁ። ብዙ ቦታ ሰርቻለሁ። ታክሲ ስራ ደግሞ የሆነ ስራም አይመስልሽም። አንዳንዴ የሆነ እየተዝናናሽ ምናምን አዳዲስ ሰው ምናምን ስላለ የሚያግዙልሽም እኮ አሉ ተሳፋሪዎች። አሁን ትራፊክ ሲቀጣሽ ሙሉ ተሳፋሪ ወርዶ እንዴ በቃ ለምን እንደዚህ ወይኔ አሞኝ ነው ውሸትም ዋሽተው ምናምን ቢሆን ስላሉ በቃ አሁን መጥፎም ነገረኛም ተሳፋሪ አለ ብዙ። አሁን ቆይ ጭቁኑ በየቀኑ የሚነሱ ጭቅጭቆች አሉ። እናንተን በጣም የሚያደክሙ ገና እንደሚነሱ ቀድማችሁ የምታውቋቸው እና እሱ ምንድነው? አንድ ነገር እስቲ ንገረኝ። እሱ ጭቅጭቅ በየቀኑ የምትጠብቀው የሚነሳ ጥያቄ ጭቅጭቅ የሚሆነው እሱ ጋር ነው። እኔ እኮ እሱ ነው አልፎ እኮ ወደ አንተ የሚመጣው እኮ ከሱ አልፎ ነው። ከኔ እኮ ጩኸቱ በጣም ሲበረክት ነው እሱ ጋር የሚደርሰው። ምንድነው? በጣም በየጊዜው የሚነሳ ጭቅጭቅ ማጭበርበር ነው የሚመስላቸው። ያው እናጭበረብራለን። የእውነት ነው ባሏሽማ ለምን ዋሽ እኮ ችግር የለውም እንዴ እውነት እኮ እውነት ነው። እና ታዲያ ከጀሙ መብራት ኃይል ስንት ብር ነው ሂሳቡ? እንደዛ ያ ውስጣቸው እኮ አለ ገባ አይደል? ግን እኛ ስማርት ሆነን ምናምን ተመልሳለን። ግን ችግር የለውም አሳመነናቸው ምናምን ስለሆነ ነው እንጂ ገብቷል አይደል? አሁን ይሄንን መቦጫጨር የሚያመጣውም እኮ ሲስተሙ ነው። ባጃጅ አሁን ስለሌለ ነው እንጂ ባጃጅ ቢኖር ሰዎቹ እኛን አይፈልጉንም እኮ አይፈልጉንም። ይሄ ግልጽ እኮ ምን እናደርግላቸዋለን እንዴ? ተጠባብቀው ነው ሄዱ። ህፃናቶቹን ላኮ ባጃጅ ነው የሚሉት እኮ። ባለፈው አንዱ ተሳፋሪ እንደዚህ ብሎኛል። ባለፈው ረዳት እየሰራው ነበር እኔ የዛን ጊዜ ወንበር ላይ 3 አድርጌያቸዋለሁ። ባትሪ ወንበር ላይ አንድ ሰው አለ፣ በጎን በኩል ደግሞ 3 አድርጌያቸዋለሁ። እንዴት ትገባለህ እያሉኝ እንዲህ በጥፍሬ ቆሜ ነው የዘጋሁት። ወይኔ ባጃጆቹን ይወሰድ አምላክ አለ። እንዲህ ተፋፍነን እንደዚህ እነሱ ጋር እኮ እንደፈለግን ነበር ምናምን አለ። ግን ደግሞ የእነሱ ታሪፍና የኛ ታሪፍ አይገናኝም። አሁን ስለ ታሪፉ እንመጣለን። ግን ጃጃዬ ምንድነው በየቀኑ የምትጠብቀው? በቃ አሁን ልክ ሊለኝ ይችላል ሞልተህ ስትዘጋው በሩን አሁን ደግሞ ሊጀምር ነው የምትለው ነገር ምንድነው? ጀመረው ደግሞ ታሪፍ ነው ነግሮሻል። ታሪፍ ነው የመጀመሪያው። ሁለተኛው ደግሞ ጉሩምብሩም ታድምጻለች። በቃ አላ የኛ ዋይፋያችንን ዘርጋ እናረጋታለን አንዞርም እንጂ እሺ ሲል ከኋላ ወንበር እሰማለሁ። በቃ ምን እያለ እንደሆነ እሰማለሁ። እነዚህ እንደዚህ ጠቅጥቀውን እንደ ሰርዲን እኮ ይላል። ያንን አንቺ ዞረሽ እዛ ከመለስሽ ጉድሽ ፈላ ነው። ሁሉም ሊነሳል። ያገር የታመቀ አይል ነው ያለው። ገብቶሃል አይደል? እዛ እኮ ለአጠገቡ መናገሩ ነው። እንደ ሰርዲን እኮ ነው እዚህ ውስጥ ተቀጥቀን እንደዚህ ገባለበት ሀገር ነው ይላል። እሺ አንቺ ምንም እንዳልተፈጠረ ዞረሽ ይሳል ነው ማለት ያለብሽ እዛ ጋር ገባሽ? አንተ ምንድነው ያልከው? እንደ ሰርዲን ያጨቀኝ ፈልጋ አይደል የገባው ምናምን አይባልም። በቃ ስማርት ነው መሆን ያለብሽ እዛ ጋር። ያ ሰውዬም ፈልጎ አይደለም እኛም ፈልገን አይደለም። ትምጣ ነው ብሯ የኛ ቢያጁዋ መምጣት አለበት። አንድ ቢያጁ 350 እስከ 3 ምናምን ካልመጣሽ ጭቅጭቅ ነው እዛ ጋር። ያኛው አካል ደግሞ እውነታና እውነታው ወደሚፈልገው ጉዳይ ለመሄድ ሲል ያለው አማራጭ ያ ነው። ገብቶሻል? እኛም ደግሞ በቃ ላፊ የሆነ ነገር አንተናነቅም። ግን ተሳፋሪ ደግሞ ለየት የሚያደርግሽ ነገር ማለት ነው እኔ እንደ ተሳፋሪ ፀጉሬን ማጥቆሪያ ተቀብቼው ነው እንጂ ማለት ነው ሽበት ነበረ። እመቤቴን የምሬን ነው የምነግርሽ። እንግዲህ ማጥቆሪያው ሲጠፋ ድጌ ከተገናኘን ታየዋለሽ ማለት ነው። እና እዚህ ጋር ግባ እስቲ እዚህ ጋር ምን እንደዚህ ሆኜ አልገባም ይላል። እሺ ችግር የለውም በግድ አናስገባውም።
አንዳንዱ ደግሞ እዚህ ጋር ይመችም አንዳንደኛ ወገባችንን የሚያመናነ ቅልቅል ነው የምንሰራው ብዬሻል እሷም ሹፍርናም ትሰራለች አንዳንድ በቃ በግድ ይመቸኛል እዚህ ጋር አንዳንዴ እኮ ሞልቷል ብለሽ ሁላ ሰድቦሽ የሚሄድ ተሳፋሪ እኮ አለ ሞልቷል ብለሽ የሚሰድብሽ ተሳፋሪ አለ ጠዋት ስትለምኝ የነበረው ተሳፋሪ ማታ ደግሞ ያው ወደ ቤቱ ሊገባ ሲል ጭንቀታር ሞልቷል ስትይ ሰድቦሽ ሄዳል ግራ የተጋባ ነው ተሳፋሪ ግን እኛ ተሳፋሪዎቻችንን እንወዳቸዋለን አይደል ዘው በጣም እንወዳቸው እኛም እናጠፋለን እነሱም ያጠፋሉ በቃ መቻቻል ነው ገባ ተቻችለን ነው ብትለኝ ጥሩ ነው እዚህ ጋር ደግሞ ላጫውትሽ በጣም መኪናው ዝጭ ብሏል ማለት ነው እና ሳያት ቦዲዋን ምናምን ነገር አይመችም ላቀማመጥ ማለት ነው ጫፍ ላይ ነገር ላስቀምጣት አይነት ነገር ምን ብትል ጥሩ ነው እንዴ እጣን ማጨሻ አረከኝ እንዴ በረሰር የምታስቀምጠኝ አይነት ነገር አትልም እኔ እጣን ማጨሻ ራሱ በረሰር እንደሚቀመጥ ያወቅኩት በሷ ነው እጣን ማጨሻ ነኝ እንዴ ምናምን አለች በቃ ያው ፈናረ ግን ወርዳ ሄደች እሷ ያው ወንበሩ ላይ ራሴ ተቀመጥኩበት እጣን ማጨሻ ሆኜ ማለት ራሴ ምን ላድርግ አይሻልም እንደዛ በጣም ጭቁኑ ትራፊክ ፖሊስ ሲቀጣው ታክሲ ሹፌር የሚነዳው አነዳድ ማለት በጣም ለህይወት የሚያስፈራ ነው እንደ ተሳፋሪ ልክ የተበሳጨ ታክሲ ሹፌር የሚነዳው አነዳድ አለና ስለሱ እስቲ ይሄ ትክክል ነው የጠየቅሽው ጥያቄ ቢያንስ እኔ ጋር የለም አልልሽም ያው በራስን እንትን ሰውን መዋሸት ራስን እንደመዋሸት ነው እና ይሄ የተለመደ ነው እና አቀጣጣለሁ አሁን እኔ ትራፊኮች ላይ በህይወት ዘመኔ ትራፊኮች ላይ ፈርጄ አላውቅም ነው ነገር ከመንገዶቹ ጋር ያለን ጸብ ሌላ ነው ከመንገድ ትራንስፖርቶቹ ጋር ሱራሹን የቻለ ጸብ አለ ትራፊኮች ግን እኛ እናጠፋለን እነሱ ይቀጡናል እንጂ አላፊ ይሄ እኛ እንዲሰለችን ስራው እንዲሰለችን ምናምን አረጋ አይደለም ቅድም እንደነገርኩሽ ምንድነው የተያዝነው ቃል በቃል ፍለፊት ቁጭ ብለን አላወራንም እንጂ ከነሱ ጋር እዚህ ሹፌርም አሁን ከጀሞ ምን መጣውቹ እብድ ናቸው ተብለን ነው የምንታሰበው ስንቀጣውላ አንድ ሊንጎ የሚባል ልጅ አለውን ክፍለ ሀገር ስራ ጀምሮ አንተም መቅጣትና ትቀጥላለህ እኔም ትርፍ መጫኔን አላቆም ማለት ለምን እንደሆነ ታውቂያለሽ እነሱ የሚቀጡን ቅጥ እኛ ቢቀጡን ይሻላል ቀን ትርፋችንን ከማቆም ማለት ትርፍ መጫናችንን ከማቆም ቢቀጡን ይሻላል ትርፍ መጫን ደግሞ ይሄ እንትን ነው ይቻላል ምናምን አይደለም ልሽ አሁን ለአደጋ ነው የሚከለከለው ሁሉም ነገር ባስ አሁን እንዴት እንደሚጭና አይተሽዋል ሎንቺን እንዴት እንደሚጭና አይተሽዋል ቅድም ስንመጣ እንዴት ነው ቂጥቂጥ ምናምን እያልሽ አልነበር ነው ቂጥ ለቂጥ አጣብቅ አንገቴ ብብቱስ ገብ አይተሻል እንግዲህ ታክሲ ላይ ደግሞ መቆም የለም ወንበር ላይ ነው ተጠግቶልሽ የሚቀመጠው ሰፋፊ ወንበር አሉ ተጠግቶልሽ ሁሉም ወንበር ላይ ነው እንጂ ቆሞ የሚርሱ የለም ያው ትራፊክ አይቻልም ስለሚል ይቀጣናል እኛም ከትራፊክ ጋር ካጠፋን ደግሞ ብዙ ጊዜ የሚመሩን ይበልጣሉ እነሱ ማለት ነው ከነሱ ጋር እኛ ሰላም ነው ከነሱ ጋር ሁሉ ነገር ሰላም ነው ያው እነሱ የሚቀጡናል እኛም ትርፍ ማጫናችንን አናቆም ግን ቅድም ላልሽው ሲቀጣ አነዳድ ምናምን አሉ አንዳንድ ብድር ሹፌሮች አሁን ባለፈው ስለ አባና ነግሮሻል ተሳፋሪ ሂሳብ አልከፍልም ብሎ አረቄ ፋብሪካው መከኒሳ ቁልቁለት ላይ ከሜክሲኮ ማታ 20 ብር ብሏቸው መጨረሻ ላይ ቅድም ዘርዬ እንዳለሽ አንድ ተሳፋሪ ነው ይሄን ሁሉ እንትን የሚያስነሳው ብጥብጥ ብልጥ ተሳፋሪ ካልሆነ በስተቀር ረዳት ካልሆነ ብርጭነሽ አንዱ 10 ብር ነው ምናምን ይሻል ከዛው በውስጥ እሺ ብለሽ እሱን ነው መቀበል ያለብሽ ለምን ከሱ ጋር ጭቅጭቅ ካነሳሽ ሙሉ ተሳፋሪ ነው ከትሚያነሳው እና አልከፍልም ብሎ ታረቂ ፋብሪካው ቁልቁለት ላይ እግሩን ዳሽቦርድ ላይ ሰቅሎባቸዋል እዛ ቁልቁለት ላይ ማርያምን ስለነገርሽኝ ነው እና እንደዚህ እሱ ሹፌር ማለት ነው ከአየር ጤና ደግሞ ሀና ማርያም ማታ ላይ 15 ብር ጭኖ እየመጣ መጨረሻ ላይ አንድ ተሳፋሪ ነች እንደዚህ ታስነሳለሽ ምናምን ሚካኤል ጋር ዞሮ ድጋሜ አየር ጤና ተርሚናል ውስጥ መለሳቸው አወርዳቸው ጭኖ አምጥቶ መለሳቸው አንድ ሰው አልከፍልም ሲል ሁሉም ነው የሚያነሳው ያን ነገር ማለት ነው እሺ እንግዲህ ያን ነዳር ትራፊክ ሲቀጣው ምናምን አሉ አሁን እኔም ሰሞኑን ረዳት የምሰራበት ልጅ የሆነ ሴትዮ ቆጮ ጭና ምናምን እኔ ረዳት እየሰራው ነበር ከዛ እኔ ያላየኋትም ተማሪ በሚለቀቅ ሰዓት ነው ሰልፍ ስለነበር ዝም ብለው ግር ብለው ነው የገቡት ቆጮ ደግሞ ይሸታል እንጂ የሆነ የሚወርድ ነገር ምናምን ይረጥባል ለምን ጫንቃት አውርዳት ምናምን አለኝ ጀለስ ነው እንግባባለን መጨረሻ ከዛ በቃ አንዴ ገብታለሽ ምናምን ሲለው በቃ መብራት ድረስ የነዳው አነዳድ እንዳይመስልሽ ተናዶ ማለት ነው ያው ታክሲ ሹፌሮች በአነዳድ ይታወቃሉ ምንም ችግር የለም ግን እንደዛ አይባልም ስንት የማይችል ሰው አለ እግረኛ ሳታሲብ ሊገባብሽ ይችላል ምናምን ያን ነገር መጠበቅ ያለብሽ አንቺ ጎበዝ ስለሆንሽ ምናምን ብቻ አይደል ብዙ የማይችል ሰው ሊመጣ ስላለ
እንደዚህ የሚያደርጉ ሹፌሮች ከድርጊታቸው ይቆጠቡ ነው። አንድ ላይ አንጨፍለቅ ነው። ጃጃዬ ላንተ የምጠይቅ ጥያቄ ታክሲ ተገፋፍተን ስንገባ ሌቦችም አብረው ይጋፉናል። አንተ በሩን ከፍተህ ውጪ ነው ቆመ የምታየን እኛ ስንገፋፋና ቦርሳችን ውስጥ ሲገቡ ወይ ኪሳችንን ለመግባት ሲሞክሩ እዛ ጋር ካልተሳካላቸው አብረውን ሲገቡ ምናምን ብዙ ጊዜ ረዳት ያያል ይባላልና እስቲ እንደዛ አጋጥሞ አቃል እስቲ የምታውቀውን ያጋጠመን ንገረኝ። አዎ በሚገባ ብዙ ጊዜ ኢቭን በመልክ እስከ መለየት እንደርሳለን ሌቦቹን። እሺ እና ያው ስራውን እየሰሩት አይደለም ዋናው አላማው ማለት ነው። ነገር ግን እኛ እሱ ተው እረፋንተ ሂሳብ እስከምንሰበስብ ታገሱን አይነት ነው ያለው ሙልጭ አድርጎ ከወሰዱባቸው በኋላ እኔ ምኑን ልቀበል ነው? እንደዛ መልአክ መጮት ነው የሚሆነው እነሱን እዛ ጋር ቀብ አድርገህ ማስያዝ። ግን እዛ የሚበላውም ሰው ደግሞ ያሳዝናል። እኔ አንድ መጠቀማት አማርኛለች ማለት እኔ እና እሱ የምንግባባባት መካኒኮች ገብተዋል እላሉ። የኪስ መካኒኮች ገብተዋል ካልኩኝ እኔ እና እሱ የምንግባባት አማርኛ ናት እቺ። የዛኔ እላፊ የሆነ ነገር ከመጣ ያው እኛም እንወርዳለን። እነዛ ሁላ ነገሮች ግን እስከሚፈጠሩ ድረስ እንግዲህ አሁን ከትላንቱ ላይ ምን አጋጠመኝ? ዶፍ ዝናብ እየጣለ ጃኬት እዚህ ላይ ማድረግ ምን የሚሉት ነው እንግዲህ ጃኬቱን እንደሞቀው ሰው እዚህ ጋር አርጓል። ዝናቡ ዶፍ እየጣለ ነው፣ እኔ እየተንቀጠቀጥኩ ነው። በረዶ ቤት ያለው ነው ይመስል እንዴ ያ ሁላ ፒፕል አንደርስታንድ አያረግም እንዴ ያን ሁላ ነገር? አይ አሁን እኔ አላረግም። ምንድን ጃኬቱ እንዲቢዘው ሞቆት ነው ብለሽ ነው እንጂ የምታስቢ። ውጭ ላይ ያ ዝናብ እየጣለ እንዴት ነው ሞቆት? ሰው ጃኬቱን እዚህ ላይ ታዲያ ምን ሆኖ ነው? ያቺን ጃኬት መፍቻው ጃኳን ደቅ አድርጎ ነው። ጃኳን አንቺ ላይ ደቅ አድርጎ ነው በጃኳን የሚጫወተው ማለት ነው። እጁን እንዳታየው ነው። ገባሽ አይደል? ጃኳን አንቺ ላይ ጣል ያረጋትና እንደዚህ ነው የሚጫወተው ጨዋታው። መፍቻው ናት ማለት ነው። መካኒክ ነው እሱ። ኪሷን እየፈታ ነው ማለት ነው። አየኸው ተከትላንት ወዲያ እንደዚህ ሳይደርቅ። እሺ ግን ያው በስኬት አላለቀም። ያው ስቴሽናቸው ደረሰና ወረዱ እና ኢቭን እንደዚህ ሰው ሲጋፋ ምናምን አስገባቸው እንጂ ምናምን ብሎ ይጠጋል። የማይመቻቸው ቦታ ላይ ይገባል። የትኛው መልአክ ተሳፋሪ ነው እንደዛ የሚጠጋ? የእውነቴን ነው የምልሽ። ያን ሁላ ነገር ተሳፋሪው ሁላ ጀጃ አያረግም ወይ? መገመት መቻል አለበት። ገብቶሻል አይደለ? አሁን የኛም ብቻ አይደለም መጠበቅ። በዛ ዝናብ ጃኬት እንደዚህ ሲይዝ ይሄ ሰውዬ ምንድነው አላማ ያስታውቃል እኮ። ሲጀምር ነው የምነግርሽ። እሱን ዘርዬና አንዴ ላቋርጠውና የምነግርሽ አብዛኞቹ ሌቦች እኔ የምነግርሽ ሰራተኛም ብንላቸው እኔ አይከፋኝም። ለምን እንደሆነ ታውቂያለሽ? ሰው በሚዲያ ይነገረዋል፣ በምን ይነገረዋል። አሁን እኮ እኛ ራሱ ታክሲ ውስጥ አንቺ የሆነ ዶክሜንት ጥለሽ ብትወርጂ መመለሱ ላይ ከበደን ጊዜ መጥቷል። ለምን እንደሆነ ታውቂያለሽ? አሁን አንዳንድ ሰው ዶክሜንት ጥለሽ ምናምን ስትወርጂ ስትመልሽለን ገንዘብም ነበረው ይላል። አይ ይሄን ያህል መከፋፋት ጊዜ ላይ ደርስ ሰው ደግሞ በሚዲያ ምናምን ስለ ሸዋሸዋ እኔ አሁን የምነግርሽ ታክሲ ሹፌር ነኝ። ቤት ስገባ ምናምን ሌቦች ስታይላቸውን በየቀኑ ነው የሚቀያየሩት። ለእህቶቼ ግቢዎች ላሉት እህቶቼ አብዛኛው ሴቶች ስለሚጠቁ በዚህ ስራ የመጣውን ስታይል እንዳለ ማታ ሲስተር እንደዚህ ነው ተጠንቀቂ ምናምን። ምን ታደርጊያለሽ? አሁን ይሄን ሁሉ ነገር አልፋችሁ ያው ድንጋዩ ይወረወራል፣ ሌባ አለ፣ ተሳፋሪ ይበሳጫል፣ የታሪፉ ሁኔታ አለ፣ የትራፊክ ህግ አለ። በዚህ ሁሉ ደግሞ የቀን ማስገባት ያለባችሁ አለ እና ይሄን ሁሉ ተጋፍጣችሁ ነው የምትሰሩት በየቀኑ። አድካሚ ነው እና እናንተ ይሄ እንደናንተ አይነት ልጆች ሆነው ወጣቶች ሆነው ቁጭ ብለው ምንም ስራ ሳይሰሩ ለመለመን የሚሞክሩ ሰዎች በህይወት ኮምፕሌን የሚያጉረመርሙ ሰዎች እና ቁጭ ብለው ምንም ነገር ሳይሰሩ ምንም ነገር ሳይጋፈጡ ቁጭ ብለው ምን ስራ እንደዚህ ያገር ምናምን ሰዎች ትክክል ነሽ። ይሄንን አይዲያ ማለት ነው ምን ትላለህ? እኔ በጣም ነው የምቃወመው ይሄን ነገር ማለት ነው። እኔ አንድ ሰፈር ላይ አሁን እኔ ትምህርት ተምሬያለሁ፣ በዳታቤዝ ግራጁዌት አድርጌያለሁ። ግን ያ ሲስተም ስላልሆነ ረዳትነት ብሰራ ምን ችግር አለው? ፈን አደርጋለሁ ሁላ ከነሱ ጋር ምናምን። እኔ በተማርኩበት እየሰራው ነው በአካውንቲንግ። ላፕቶፑን ነው ያስኩት ነው ማለት ላፕቶፕ ምን ነው ሻተሬ ናት። አንድ ጊዜ ለጃጃ ገብቶሻል? የምሬን ነው ማለት መስራት ላይ ነው ማምነው እኔ። ገብቶሻል አይደለ? እኔ አሁን በቃ እኔ እፈልጋለሁ ጫት መቃም ምናምን። የዛኔ የጫት መቃሚያ ምናምን ብዬ ሰውን ስጠይቅ ነው የኔ ሞት። የምሬን ነው የምልሽ።
ከነዛ ሁላ ተሳፋሪዎች ጋር እኔ በጣላ ነው ደስ የሚለኝ። ገብቶሻል አይደል? የሆነ በቃ ለፍተህ የምታገኘው ነው ይሻልሃል ሰው ጠይቀህ ከምታገኘው። በተማርኩበት በሰራም አሪፍ ነበር። አልሆነማ። ካልሆነስ ሌላ ደግሞ ሶሉሽን ይኖራል። ሰፈር ላይ ቁጭ ብዬ ማዘርን አንቄ 100 አምጪ ቹንካ አንጪ እኔ 2 ቀን እኮ ግቢ ስተኛ ማለት ነው ይሄ ልጅ ታሟል ነው በቃ የሚባለው። በቃ የሆነ ነገር ከሰፈር ሰው ጋር ተጣልቷል ነው የሚሉት። ያንን እሳቤ እንዳያስቡ ያለ ምንም ስራ ጧት ተነስቼ ውልቅ ነው ብለው ከቤት ማለት ነው። ምንም ጉዳይ የለኝም እኮ ገብቶሻል አይደል? ይሄ ደግሞ ማለት ነው ማለት አሁን እንግዲህ በዳታ ቤዝ አንድ ሰው ግራጁዌት ያደረገ ሰው ማለት እኛ ጋር ኢንጂነር የማይበላውን እንበላለን። ይሄም ታክሲ ላይ የታወቀ ነው። የማይበላው ማለት ምንድን ነው? ምሳችን ቁርሳችን እቁብ ጥሎ ነው ይበላል። የኢትዮጵያ ሕዝብ እኮ በዚህ ሰዓት ስጋ የሚበላው እንዴ እቁብ ጥሎ ነው። የምሬን ነው። ስጋ ሆኖበታል። የምሬን ነው የምልሽ። እንደውም አንድ ቀን ከተመቸሽ ማለት ነው ምን አይነት ምሳ በላ እንዳለን ታውቂያለሽ? እኛ አሁን አንድ ሰው በመሀል ምናምን ስራ ይፈታል ምናምን ብዙ ጀማ አለን ተራው ላይ እኔ ስራ ልፈታ እችላለሁ ወይ ዘርዬ ስራ ልፈታ እችላለሁ ወይ አንዱ ጀለሴ እኔና ዘርዬ እየሰራን ከሆነ ቢያንስ 6 ሰው ካለ እዛ ጋር አንዱን ይዘነው እናነሳዋለን። ሌላ ልጆች ደግሞ ሲመጡ አንዱን ልጁ ምሳ እንብላ ተባብለን ማለት 2 ቅቅልብና እዛ ጋር አንድ እንጀራ ጭማሪ እናስጨምርና በጎርፍ መረቀስና ያ መልሶ ራሱን በቃ ቀን በቀን እኛ ምሳ ቋጥረን አንዴ ያሻንን ነው የምንበለው። እግዚአብሔር ይመስገን ያው ደስ ይላል። ግን ይሄንን ያነሳውበትን ሐሳብ ልንገር። አሁን ታክሲ ይበላል ለማለት አይደለም፣ ነገር ግን አሁን ወደ አንቺ ስመጣ ሰፈር ወደሚቀመጡት ልጆች ስላልሽ ኢሹ እንዳንወጣ የሚለው ማለት ነው። ከኢሹ ሳንወጣ እነዛ ልጆች መቀመጥን ለምደዋል ነው አሁን እንደዚህ የምናነሳቸው ልጆች ምናምን አለሽ። ግን እኔ አሁን በተማርኩበት ብሰራ ደስ ይለኛል። ነገር ግን ያ እኔ ለጋር ጫማዬ እየተጣመመ ያንን ቫካንሲ ፍለጋ ከምሮጥ ክፍት የስራ ቦታ ኦፕን ነው በቃ ታክሲ ማለት እንዴ ለምን አልሰራም? የምሬን ነው የምልሽ እኮ ክፍት ትለጥፋላችሁ እንዴ ማስታወቂያ ምናምን ፍሪ ነው እንዴ ምን ሆነ ነው አንድ አካል ሰብስቦ መቀመጥ ነው እንዴ ጭቁኑ የምትወደው የታክሲ ላይ ጥቅስ ምንድን ነው? እኔ የምወደው ጥቅስ ማለት ነው ላታገባት አታባልጋት የሚለው ነው። የምሬን በጣም የምወዳት ጥቅስ ይቺን ነው። የምሬን ነው የምነግርሽ። ለምን ትክክለኛ ነገር ስለሆነ ነው። እኔ አሁን ያ ጥቅሱ ላይ ያለውን ነገር ምናምን ተግብሩ ያለው ምናምን እያልኩሽ ሳይሆን አንዳንዴ እኮ ጥቅሶች ማለት ነው ጥቅሶች ማለት ሰው እንደ ቀልድ ያያቸዋል እንጂ ማለት ነው ብዙ የምንማማርባቸው ነገሮች ብዙ ጥቅሶች። አሁን የምር የምነግርሽ ማለት ነው አሁን እንደውም አለ እንደ ዘርዬ ሜክሲኮ ጋር ያለው ልጅ እዛው የሚጽፍል ልጅ ብሩክ የሚባል ልጅ ሜክሲኮ ጋር አለ። የሚገራርም ጥቅስ ነው እዛው ጋር ምናምን ታክሲ ውስጥ ምናምን ያንን ከራሱ ከጭንቅላቱ ነው የሚገራርም ነገር ነው እዛው በቃ የሚጽፍልሽ። ያ ወረቀቱም እዛው ጋር ዝም ብሎ እንትን የተደረገ ነገር ነው። ፎቶ ነው እዛው ፎቶ ላይ ነው። አሁን ቀርቷል። እንደውም አሁን ዝም ብሎ በሚለጠፈው ምናምን ሆኗል። በፊት በወረቀት ተሰክቶ አላየሽ ብቻ ነበር እሱ ብቻ ነበር። እና ጥቅሶች ብዙ ምንማርማቸው ነገር እኔ ራሴ አሁን ታክሲ ሹፌር ነኝ። አይሱዙዎች ላይ ወይም ኤፌሰሮች ላይ ክፍለ ሀገር ከሚሄዱ መኪኖች ላይ በጣም ያዩዋቸው ጥቅሶች ራሱ ብዙ ነገሮች ነው የምር ነው የምነግርሽ መማሪያ ናቸው ክርስቶስን። እና ይሄ ጥቅስን በጣም ነው የምወደው። እንደ ማህበረሰብ ቀን በቀን ህይወታችን ላይ ታክሲ ተጠቃሚ ነን ሁላችንም። ትምህርት ቤት የሚያደርሰን ታክሲ ነው፣ ሐኪም ቤት የሚያደርሰን ታክሲ ነው፣ ወደ ስራ የሚያደርሰን ታክሲ ነውና ኢኮኖሚያችን ላይ ትልቅ አስተዋጽኦ አለው ታክሲ። በዚህ እንዴት ነው እናንተ የምታስቡት? እኔ ያው እንደ አንድ አገልግሎት ሰጪ ነን እኛ የነሱን ነገር ተሸካሚ ነን እኛ ፈርስት ኦፍ ኦል ማለት ነው። ታክሲ ደግሞ ያው የአንድን ሰው ችግር ለመቅረፍ ነው የሚያስበው። እነሱ ግን እዛ 5 ብር ምናምን መክፈላቸውን ብቻ ሳይሆን ማየት ያለብን ክራውድድ እንኳን ሲሆን እንዴት ነው መንገድ ህዝብ በደቂቃ የሚከማቸው። ያው ለህዝብ አሁን ስራ ለመቀጠር የሚያስብ ሰው ይኖራል። አሁን ለምሳሌ ኢንተርቪው ለማድረግ 8 ሰዓት ምናምን አንድ ሴት የተቀጠረች ልትኖር ትችላለች። ያ ታክሲ ስላለ ነው አይደል? ሪስፔክት የሚገባው ስራ ነው። እኛም ሪስፔክት ስናረጋቸው ነው። ያንን ስራ ደግሞ ለመስራት በታክሲ ውስጥ ነው የሚታለፈው ብዙ ነገሮች። እኛ ልክ እንደ ኮሚኒኬሽን እንትነን ከሰዎች ጋር የምናገናኝ አንዱን ስናወርድ አንዱን ስንጭን ምናምን ነገር
ሞር መከበር ያለበት ስራ ነው ብዬ ነው የማስበው። እኛም ደግሞ አክብረነው ነው መስራት ያለብን እነሱ ስላሉ ስለሆነ ማለት ነው። ያው ታክሲ ደግሞ ብዙ ነገሮችን ተቋቁሞ ነው የሚሄደው። እንግዲህ ክስም እንደምትዩ ምንንም አንድ ቀን ሌት ቢያደርግ ታክሲ ብዙ ነገሮች ይበላሻል። ታክሲ ለአንድ ሀገር አከርካሪ ነው ብዬ ነው የማስበው። ምክንያቱም ያው ታክሲ ቆመ ማለት ሁሉም ሲስተም ነው የሚቆመው። ኢቭን አሁን ጠዋትና የተማሪ መውጫ ሰዓት ላይ አይተሽ ከሆነ ብዙ ሰልፎችን እናያለን። ያ የሚሆንበት ምክንያት ለምንድን ነው? ተማሪ ሰርቪስ ያላቸው ተማሪዎች ምናምን ይኖራሉ። የመኪኖች ቁጥር በብዛት ስለማይገኝ ማለት ነው። ግን እነዛ ትራንስፖርት ላይ ራሱ ሙሉ ለሙሉ ወጡ ደግሞ ቢባል ታክሲ ያ ሁላ ህዝብ በምንድን ነው የሚተዳደረው? ሰርቶ መጥቶ ልጆችን የሚያስተዳድረው ማለት ዋና ቼን ነው። እኛ ብቻ አይደለም የምንገለገልበት። አሁን ለምሳሌ ስናይ ባስ በሁለት ፈረቃ የሚሰራ ታክሲ ደግሞ አንድ ሹፌር ብቻውን ነው ቀኑን ሙሉ። ረዳትም ደግሞ እንደ ውሃ ቀጪ ጉንበስ ቀና እያለ ነው ሲሰራ የሚውለው። ሞር ሪስፔክት የሚያስፈልገው ስራ ነው። አንተ ደግሞ ታክልበት ደግሞ አውሬት ሻል ያው ይሄ የታወቀ ነገር እኮ ነው። ያው ታክሲ ሲባል ያው እኛም ታክሲ ሳንሰራ በፊት እዚህ ታክሲ ሳንጀምር በፊት የምንንቀሳቀሰው በታክሲ ነበር። ተማሪ እያለን ምናምን እኔ አሁን የሆነ ወላጅ ነበረ ሰፈራችን እና ሰብስቦ ይጠይቀናል። አንተ ምን መሆን ነው የምትፈልገው ምናምን ሌላው ፓይለንት ምናምን እኔ ታክሲ ሹፌር ምናምን ነበር ማለት በጣም በቃ የሆነ የመሪ አያያዛቸው ምናምን ልጅ እያሉ ምናምን ይሄ የመሪ ማርሹ ለሚያስቀና ማለት እና ታክሲ ያው ቅድም እንዳለው እሱም የመንግስት ሰራተኛውም ጠበቃውን ብትይ ዶክተሩን ብትይ አይ እኛ የገባው የምናቃቸው ላለን እኮ እኛ አንዳንድ ሹፌር የጠበቃ ነው በቃ እንዳታስጨንቀው ሂሳብ ላፊ እንዳትቀበለው ምናምን ሁሉም ነገር በታክሲ ነው። እንደውም አንዳንዴ አሁን እኔ የምነግርሽ ቅድም አሁን እንትን ያልነው እንዲህ ስንናገር ምናምን ይሄ የሚያጨቃጭቅ ነገር አይሁን ብለን ነው እንጂ ብዙ የመረረው ታክሲ ሹፌሩ ላለ አሁን ባለው ስርዓት ማለት ነው። በዚህ ጋር በታፔል ይልሻል፣ እዚህ ጋር ትራፊኩ ደግሞ አንድ ሰው ጫንክሽ ብሎ መኪናውን ያስረዋል። ያ መኪና ሲታሰር ማን ነው የሚጎዳው? ቅጣት አይኑር አላልኩም፣ ሁሉም በልኩ ይሁን ነው። እና ታክሲ ላለው ነገር ለብዙ ነገር መሰረታዊ ነገር ነው። አሁን ተማሪዎች አንቺ አሁን ተማሪሽን ስራ የምትሄጂ ከሆነ ያንቺን ተማሪ ማን ነው የሚያደርስልሽ? ታክሲ አምነሽው ራሱ እንደ ልጁ አድርጎ አውርዶ አቅፎ ሲያማት አስታሞ እንደ ብዙ ነገር ነው። እና ታክሲ ላለበት ሁኔታ ትልቅ ነገር ነው። እንደውም አብዛኛው ያሉ ታክሲዎች 50 ዓመት ምናምን የቆዩ ናቸው። አሁን በፋይፌልም በምንም እየመጣ ስለሆነ እኛም ህብረተሰቡን እናግዘዋለን፣ ህብረተሰቡም እኛም ቢያግዘን ተቻችለን እንትን ብንል ደስ ይላል። በመጨረሻ ለተሳፋሪዎቻችሁ ለህብረተሰቡ ህብረተሰቡ ሁላችንም የእናንተ ተሳፋሪ ነን እና ለኛ ማስተላለፍ የምትሉን ነገር ምንድነው? ሁለታችሁም እድል አላችሁ። እኔ ጀምር ካንተ ይጀምራል። በጣም እኔ ከነሱ ጋር አሁን ሁለቱ ናቸው አንተ ጋር 16ቱ እኔ ጋር ናቸው ሳሎን ላይ ማለት ነው። ሞራል ነኝ ማስተናገዳቸው በጣም ነው የምወዳቸው ተሳፋሪዎቼን ማለት ነው። ነገር ግን አንዳንዴ እኔም አጠፋለሁ። ብዙ ጊዜ ያው ታክሲ ላይ ጨብሲ ምናምን ይኖርና አምሽተሽ ምናምን ጠዋት ስትነሺ ጨብሲዋን ይዘሻት ነው የምትመጪው ሲያትረስ እና የዛኔ ተሳፋሪ አንድ ሲል አንቺ ሁለት የዛኔ ፋይቱ ይቀጥላል ማለት ነው። ግን እነሱም ደግሞ በኖርማል ደግሞ ባያበዙት ነው ገባሽ? እኛ የሆነ አንጠላቸውም እንወዳቸዋለን እኮ የሆነ እጃቸውን ጠምዝዘን ኪሳቸው እንደምንገባ አይነት ልክ እንደ አሪዮስ አይነት አድርገው አይሁን እናዝናለን። ቀደም እሱ እንዳልሽ የትራንስ የለኝም በቃ ዋሌቴን ረስቻለሁ ብሎ የሚመጣ አካል ለእኔ በጣም ነው ደስ የሚለኝ። የእምር ለቀጣዩ መኪና ሁላ ሳንቲም ብንሰጠው ምንም ችግር የለውም። ብራዘር ነዋ ከሆነ ቦታ ከሆነ ፕላኔት የመጣ አይደለም። ለምንድን ነው የምንጠላለው? እንደዛ እነሱ ደግሞ የማይበት ነገር አለ። በእነሱም አይፈረድም። የመጀመሪያው ምልሽ ስለ ተሳፋሪዎች የምነግርሽ መልእክት ማለት ነው። እነሱ ያው ለእኛ ጥላቻ ኖሯቸው አይደለም። በጣም ደግሞ የሚያበረታቱን አሉ ተሳፋሪዎች ደስ የሚሉ ቲፕ አለ እንዴ ታክሲ ላይ የለም እኮ እኔ እና እሱ በጣም ነው የምናስቃቸው ተሳፋሪዎችን ሁላ መልስ ጥለው ምናምን የሚሄዱ አሉ። ማለት ሳንቲም አይደለም እኮ የቹንክ ሁላ እኮ ጥለው የሚሄዱ አሉ። ቹንክ ምንድነው? 50 ብር ለማለት ነው። እሺ እና 2-3 መኪና ላይ አናደዋቸው ይመጡና ወይ እኛ አራተኛ መኪና ምናምን ልንሆን እንችላለን። ያንን ረዳትና ያንን ሹፌር አድርገው ነው የሚሽሉ። በቃ አንድ ናቸው። ስንት አይነት ረዳትና ስንት አይነት ሹፌር አለ? ያን እንደምን አይረዱም ነው ገባሽ?
እኛ አንጠላቸውም ለምን ስናመናጭቃቸዋለን ገብቶሻል አይደለ የሆነ በቃ ደስ የሚል ቫይብ ከሆነ ሙሉ ተሳፋሪ እየሳቀ ቢሄድ ነው ደስ የሚለው እንደው ገብቶሻል ለኛም አገልግሎት ሰጪ ነን እነሱም ደግሞ ሲኖሩ ነው እኛ ሳንቲም የምናገኘው እኔ ወዳቸዋለሁ ተሳፋሪዎችን ለማለት ስለዚህ የምታስተላልፈው መልእክት አንጠላላ በቃ ሁሉንም ደግሞ አንድ አይነት አድርገን አንኔ በቃ ነው እኔም ተሳፋሪዎችን ወዳቸዋለሁ ታውቃለህ እንደውም እኮ አንተ ቀደም አልክ እንጂ አሁን አንድ ሰው ታክሲ ላይ አሁን እኔ ግልጽ ምነግርሽ ለማካበድኛ ጦርነት ለማለት ሳይሆን አንድ ታክሲ ላይ አንድ ሰው ተሳፍሮ ልክ ዘርዬ ሊያወርድ ሲል እኔ ትንሽ በነዳው ብትወርቅ ማንም የሚፋታን የለም ትታከማለች የፈለገችውን ነገር የጎደለባትን ነገር ይደረግላታል ይሄ ነው እንግዲህ ሰው እኮ አንድ ቡና ለመጠጣት የሚከፍለው ይታወቃል ያ ብርጭቆ እንኳን እግሩ ላይ ቢወርቅ ምንም ነገር የለም እና ተሳፋሪዎችን በጣም ነው የምወዳቸው አንዳንዴ ቅድም እንዳልኩሽ የሰው ማንነትና ምናምን እኛም እኮ ምንም የሚያሳስበንም ነገር እኮ የለም እኮ ግን ስራ እስከሆነ ስራ ነው እዛ ጋር ደግሞ ቅድም እንዳለች ዘርዬም ብዙ አሮጊቶችም አሉ ወጣቶቻችሁም አይዟችሁ ምናምን እንዲህ ሰው ሲጨቃጨቅም ዝም በሉት በቃ ደግሞ ግልጽ ምነግርሽ ማለት ነው ልክ አንድ ተሳፋሪ ብቻውን ይንጫጫል ምንድነው እንደዚህ ምናምን ከኛ የሚጠበቀው ምንድነው ዝም ነው ከዛኛ ዝም ካልነው ሌላው ተሳፋሪ እሱ ላይ ነው የሚዞርበት ዝም አለው አይደል እንዴ ምንድነው የምትፈልገው በቃ እንደዚህ አይነቶችም ምርጥ ተሳፋሪ ስላሉ እኛም ያው አንዳንድ ጀለሶቻችን እኛም እናስተካክለው ነገር ካለ እናስተካክላለን ለጀለሶች የሚያስተካክሉ ካለ እናገራለን እነሱም እርስ በራስ እንዲስተካከሉ እንትን ገና ብዙ አመት እንቆያለን አይደል ያው እኔ ባንድ ወቅት ምን አለኝ አንድ ተሳፋሪ ይቅርታና ማለት ነው ደደብ ነሽ ምናምን እኔ ደደብ አይደለሁም አልኳት ይሄን መኪና የሚያክል ቦርሳ አድርጌ ነው የተማርኩት አልኳት ገባር አንድ አይነት አድርገው ነው የሚያዩት ይሄን መኪና የሚያክል ቦርሳ አድርጌ እንዴ የአራት ሰዓት ምሳቃና የምሳሳት ይዤ እኮ ነው የአራት ሰዓት ምሳቃና የምሳሳት ምሳቃ ማለት እንዴ ትምህርት ቤት ይዘነው የምንሄደው ነው ትልቁ ምሳቃ የብረቱ አዋ ኮንዶሚኒየሙ ነው ማለት ነው አሁን ያቺ ተሳፋሪ ታክሲ ላይ ስላገኘች በቃ ምንም ግንዛቤ የለውም ዝም ብሎ ይመጣን ይመስላል በቃ ዳውንሎድ አድርገኸኝ አንተ ነኝ መሰለኝ እንደውም እኔ ምነግርሽ ቅድም ዘርዬ እንዳለው እኛ ብዙ ታክሲ ተራ ቦታ ላይ አሁን እኛ ጋር እንዲህ ካለ ሌላ ቦታም እንደዛ ነው የሚኖረው ዘርዬ ቅድም እንዳለችው ምን ያህል እንደኔ እንኳን የሷ ቦታ ላይ አልደረስኩም በትምህርት ማለት ነው ልክ እንደዚህ ብዙ ረዳቶች እኛ ጋር በጣም የሚማሩ አሁን ድረስ ኮሌጅ የሚማሩ በትርፍ ሰዓታቸው ረዳትነት የሚሰሩ ያው ልክ ታክሲ ሰሪ ብሩን በቀን የምታገኙ ስለሆነ ያስለም ብዙ በቃ ትምህርት እየተማሩ እና የሚሰሩ ልጆች አሉ ስራው ቀላልም አይደለም የሚናቅም ስራም አይደለም የሚገርም ስራ ነው ዋናው መተሳሰብ ብቻ ነው በቃ ፍቅር ብቻ ነው በቃ ዋናው አላማ እዛ ጋር ብቻ እኛ ከተፋቀርን ሳንቲሙ ያሳሰብ በጣም እናመሰግናለን እውነት ተሜና ጃጃ በጣም እጅግ በጣም አድርገን እናመሰግናለን ብዙ ማናቀውን በእናንተ በኩል ያለውን ደግሞ አሳይታችሁናል ቅድም ተሜ እንዳለው የሚናቅ ስራ የለም ሁሉም ስራ እኩል ነው ሁሉም ስራ ሰው እስከሰራ ድረስ ስራ መከበር አለበት ስራ አይናቅም እንደ ታክሲ ረዳትና ሹፌር ይሄን ይመስል ነበረ በጣም ብዙ ነገር እንደተማረን እርግጠኛ ነኝ በቀጣይ ሳምንት እስከነገናኝ ድረስ መልካም ጊዜ